የምንለብሰው ልብስ በሌሎች ላይ ብቻ ሳይሆን በራሳችን አስተሳሰብና ስሜት ላይ ከፍተኛ ተጽዕኖ እንዳለው ባለሙያዎች ያስረዳሉ። የምንለብሰው ልብስ በየዕለቱ በሚኖረን ስሜት ላይ ቀጥተኛ ተጽዕኖ አለው። ጥናቶች እንደሚያሳዩት ልብስ አቀማመጥዎን፣ የሰውነት ቋንቋውን፣ ተነሳሽነትዎንና ስሜትዎን ሊቀይር ይችላል። እርስዎስ ይህን ነገር አስተውለውት ያውቃሉ? ከጂቬን በእምነት ዳግም ነኝ። በዙ ዙሪያ የተደረገ አንድ ጥናት ይህንኑ ሐሳብ የሚያጠናክር ሆኖ ተገኝቷል። ነጩን የዶክተር የሥራ ጋውን የለበሱ በጎ ፈቃደኞች ካለበሱት ይልቅ ስራቸውን በከፍተኛ ትኩረት መስራታቸው ታይቷል። ይህም የነጩን ጋውን ተምሳሌታዊ ትርጉምና እሱን መልበስም በአእምሮ ላይ ተጽዕኖ መፍጠሩን የተገኘ ውጤት ነው። ትክክለኛ አለባበስ እንደ መነቃቂያ ሆኖ ሊያገለግለን ይችላል። የልብሳችን ዲዛይን ብቻ ሳይሆን ቀለሙም ለአእምሯችን ትልቅ ምልክት ይሰጣል። ቀለማት ስሜታችን ላይ ከፍተኛ ተጽዕኖ ያሳድራሉ ይላሉ ባለሙያዎቹ። ለምሳሌ ሰማያዊ ቀለም የመረጋጋት፣ የእምነትና የብቃት ምልክት ነው። ሰማያዊ ቀለም ያለው አለባበስ ቃለ መጠይቅ ወይም የሥራ ስብሰባዎች ሲኖርብዎ ለብሰው ይሄዱ። ቀይ ቀለም የኃይል፣ ትኩረትና የመሪነት ቀለም ነው። የራስዎን በራስ መተማመን ከፍ ማድረግ የሚያስፈልገው ቦታና ጊዜ ቀይ ቀለም ያለው አልባሳት ይጠቀሙ። ቢጫ ወይም ብርቱካናማ ቀለማት የፈጠራና የደስታ መገለጫዎች ናቸው። የስሜት ዝለት ሲሰማው እነዚህን ቀለሞች በመጠቀም አእምሮውን ለማነቃቃት ይረዳል። በአንጻሩ ጥቁር ቀለም የጥንካሬ፣ የቁም ነገርና የአዛዥነት ስሜት ይፈጥራል። አንዳንዶቹ ፋሽን የጊዜ ብክነት እንደሆነ ይናገራሉ። ነገር ግን ባለሙያዎቹ አለባበስ ዝም ብሎ ልብስ መደራረብ አይደለም ይላሉ። የምንለብሰው ልብስ ማህበራዊ መልእክት ብቻ ሳይሆን ውስጣዊ ስሜታችንን የምንቆጣጠርበትም መሳሪያ ነው። የአልባሳትዎን ቀለማት በመምረጥ ብቻ በደስታ ቀናትዎ ይበልጥ እንዲያብቡና በችግር ቀናትዎ እንዲበረቱ ማድረግ ይችላሉ። ይህንን ለማድረግ የግድ ሀብታም አሊያም ሞዴል መሆን አይጠበቅብዎትም። ቤትዎ ያለዎትን ልብሶች በማስተዋል መምረጥና መልበስም ይቻላል። ነገ ጠዋት ልብስዎን ሲመርጡ ዛሬ ምን አይነት ስሜት እንዲሰማኝ ነው የምፈልገው ብለው ራስዎን ይጠይቁ። ልብስዎ ብርድና ፀሐይ ከመከላከል ባለፈ የእርስዎ የመንፈስ ተቆጣጣሪ ናቸውና በማስተዋል ይልበሱ።